አማራ በምድር በኖረበት ሺህ ዘመናት ጊዜ ውስጥ ገዢዎች እየተፈራረቁ ግማሹ ለም መሬቱን እንደ ዳቦ ሲቆርሰው፣ ግማሹ ጥቅምና ፍላጎቱን ሲነፍገው፣ ግማሹ እሱ የፈለገውን ርዕዮተ ዓለም እየጻፈ ህዝባችንን ለመከራና ስቃይ ሲዳርገው፣ ስልጣኔውን ሲያወድምበት፣ ስልጣኔውን ሲያቋረጥበት፣ ሀብት ንብረቱን ሲቀመው ኖሯል። ያለፈው 3 እና 4 መንግስት ግን እጅግ የከፋ የሚያደርገው በአንድ ወቅት እና አክሊሉ ሀብተወልድን እነ ከተማ ይፍሩን እነ ምናሴ ኃይሌን የመሰሉ ኢትዮጵያን አስጠብቀው ህዝብን እኩል አድርገው ይመሩ የነበሩ መሪዎችን በግፍ ጨፍጭፎ የጠገቡ ወታደሮች እውቀትና ጥበብን ፍልስፍናና ሳይንስን ሳይሆን ፕሮፓጋንዳና ጡንቻን ተጠቅመው የሀገሪቱን ብሔራዊ መንበር ሲይዟት ልሂቃንን በማጥፋትና በመጨፍጨፍ አማራውን ከለም መሬቱ በመግፋትና በማሸሽ የዝንጀሮ ገደል ላይ እንዲንጠለጠል በማድረግ ከኢትዮጵያ ፖለቲካና ሀገሪቱ ካላት ሀብት እንዲሸሽ በዓላማ ድሃ፣ በዓላማ መሀይም፣ በዓላማ ተቅበዝባዥ እንዲሆን አደረጉት። ኢህአዲግ እንዳኳሆኑ ሆኖ ሲወድቅ የከፈው መጣ። ዘመን ያፈራውን ቴክኖሎጂ፣ ዘመን ያፈራውን የጦር መሳሪያ፣ አገሪቱ ያላትን የካፒታል በጀት ወደ ሙሉ ጊዜ ጦርነት በመቀየር በይፋ በስማ በለው ነጋሪት በመጎሰም አማራ የሚባለው ህዝብ መፍረስ አለበት፣ አማራ የሚባለው ተፈጥሯዊ ውቅር አያስፈልገንም በሚል የአማራውን ሀብት፣ የአማራውን እሴት፣ የአማራውን ባህልና ሃይማኖት በሙሉ አጥበው ለማጥፋት ለማፍረስ ይፋዊ ጦርነት ያወጀ የእነ አብይ አህመድ የመሀይምና የጸረ አማራ ስርዓት መጣ። እኛ እናንተ በዚህ ዘመን በዚህ ቦታ የተገናኘ ነው ይህንን ተደራራቢ በየዘመኑ የመጣ ጸረ አማራነት ለማጥፋትና ለመታገል ነው። በዚህ ወቅት እንዳለፈው ዘመን እንቅልፍ አያስፈልግም። እንዳለፈው ዘመን እንዝላልነት፣ እንዳለፈው ዘመን የዋህነት አያስፈልግም። መሰልጠን፣ መደራጀት፣ መታጠቅ፣ ማሰብ፣ ዋጋ መክፈል ያስፈልጋል። ስለዚህ ይህንን ስርዓት ለመጣል በምናደርገው ተጋድሎ ውስጥ ትልቁ ቦታ የምንሰጠው ትኩረት የምንሰጠው ጉዳይ ስልጠናና ትግል ጥበቃ ነው። ትግል ጥበቃውን ለእኛ ከፊት ላለን ሰዎች ትታችሁ ከታች እናንተ ተናባችሁ አመራሮቻችሁ የሚያወርዱትን ትዕዛዝ እየተገበራችሁ እየተረዳዳችሁ እየተባበራችሁ እየተከባበራችሁ ልትቀጥሉ ይገባችኋል። ስልጠናን በተመለከተ ዛሬ የሰለጠናችሁ ጓዶችን ጨምሮ ሌሎች በየሰፈሩ ያሉ ስርዓቱ በዓላማ እንዳይማሩ ያደረጋቸው ስርዓቱ በዓላማ ድሃ ያደረጋቸው ስርዓት ያደረጋቸው ወጣቶች እየጠራችሁ እያመጣችሁ እየሰለጠኑ እየታጠቁ እንደናንተ ታሪክ እያስመዘገቡ አማራውን እንዲያጸኑ ጥሪ እንድታረጉላቸው እንድታነሳሷቸው ጥሪ ማስተላለፍ እፈልጋለሁ። ስለዚህ ከእንግዲህ ከደጃችን ሞፈር ሊቆርጥ የሚሻ ማንም የቅርብ ይሁን የሩቅ ጠላት ትናንት አባቶቻችን ባዶ እጃቸውን ወጥተው በአልቢን መምርሽር ተፋልመው እንዳሸነፉት ሁሉ እኛም ራሳችንን እያሳደግን ህዝባችንን እየቀሰቀስን እያነቃን ከደጃችን ሞፈር ሊቆርጥ የመጣውን ጠላት እንዳመጣጡ የምንመልስ መሆኑን ከእንግዲህ በኋላ በአማራ ርስትና አጽመ ርስት በአማራ ህዝብ ህልውና ጥቅምና ፍላጎት ላይ የሚረማመድ ዓለም ላይ ማንም እንደማይኖር ይሄን ደግሞ የምናስከብረው የመጀመሪያው አማራጭ በነፍጥ በመሆኑ እዚህ ላይ ሁላችንም የጋራ ጥረት የጋራ ተጋድሎ እንድናረግ በድጋሚ ለማሳሰብ እፈልጋለሁ። እናንተ ጋር የምንገናኝበት በቂ መድረክ ስለሚኖረን ወደፊት ሁሉም ነገር እዚያ ላይ እንነጋገራለን፣ እንመክራለን፣ እንወያያለን፣ የቀጣይ ዕቅድና አቅጣጫ እናስቀምጣለን። ተመራቂዎች እንኳን ለዛሬ ቀን አደረሳችሁ። አመሰግናለሁ።